ዛሬ የዓለም አቀፍ የአባቶች ቀን ነው። ስለዚህ ቪዲዮ ሰርቼ የመጣው ዛሬ ለወንዶች ነው። ምን አለ መሰላችሁ፣ ይሄ ወር አሁን ያለንበት ወር የወርሃ ጁን የሚታሰብበት አንድ ለየት የሚያደርገው ነገር አለ። ይህም የሜንስ ሜንታል ሄልዝ አዌርነስ ወይም የወንዶች የአእምሮ ጤና የሚታሰብበት ወቅት ነው። እንግዲህ አሁን ልናገር የፈለኩት ነገር በዓለማችን ላይ ከ50 ዓመት በታች የሆኑ ወንዶች ከፍተኛ ወይም አንደኛው የሞት መንስኤ ራስ ማጥፋት ነው። ይሄ እንግዲህ የአእምሮ ሰላም እንደሌለ ነው የሚያሳየው። ገብቷችኋል አይደለ? ይሄ ትልቅ ነምበር መሆኑን በስታቲክስ ስላስረዳችሁ። አሁን በዓለማችን ላይ ወደ 2070 ሰው በቀን ውስጥ ራሳቸውን ያጠፋሉ። ከነዛ 2070 ሰዎች ውስጥ ወደ 1540 የሚሆነው ሬሾ የሚሸፍኑት ወንዶች ናቸው። ገብቷችኋል አይደለ? ይሄ ትልቅ ነምበር ነው፣ በጣም ትልቅ ነምበር ነው። ከ50 ዓመት በታች የወንዶች የመጀመሪያው ኮዝ ኦፍ ዴዝ ራስ ማጥፋት መሆን የለበትም። ምክንያቱም ስታቲክሱን በምትመለከቱበት ጊዜ የዓለማችንን 97% የሚሆነው የወታደር ፎርስ የሚሸፍኑት ወንዶች ናቸው። ይህ ማለት ዓለማችን ላይ ጦርነት እስካለ ድረስ ወንዶች ይሞታሉ። ግን ስቲል አንደኛው የሞታችን መንስኤ የሜንታል ሄልዝ ጉዳይ ነው። ስለዚህ ትልቅ ችግር ነው፣ መስተካከል ያለበት ነገር ነው ብዬ አስባለሁ። ስለዚህ እባካችሁ እንደዚህ አይነት ዲፕሬሽን ውስጥ ያላችሁ ወንዶች፣ እንደዚህ አይነት ሀሳቦች ውስጥ ያላችሁ ወንዶች ሲክ አውት ፎር ሄልፕ